ችግር አለው ግርግዳ ጫርጫር አርጋችሁ ለምታመጡት ገንዘብ ላኩ የምትሉ ሰዎች ምን ሆናችሁብን ነው? ምን ነው ኤቲኤም ውስጥ ያለው ገንዘብ የኔ ላብ ነው እኮ። ከሰኞ እስከ ዓርብ ስወጣ ባለቤቴን ደናዋይ ደናደሪ ደናምሽ ብዬ መኪናዬ ውስጥ ሰው የለችም እንጂ እኮ መኖሪያ ቤቴ ይሆናል። ወታደር ነን እኮ። እንደዛ ተጣጥረን ልከንም ምንድነው የምትሉት? አነሰች ኮት ታርጓት፣ ውሃ ጠጧት፣ ታድጋለች። መርቋት እንዴ! አሜን እሺ፣ አይዟችሁ በርቱ። ነገ ደግሞ እንዲህ ከዚህ የበለጠ ነገር እንድትልቁ አይዟችሁ፣ ጉልበታችሁን ያበርታው ነው የሚባለው። እንደዛ ተሯሩጠን በቃ እንዲህ እኮ ነው የምንተኛው። እንዲህ በአንድ አይናችን እንተኛለን፣ በአንድ አይን አላርም። የወታደር እንቅልፍ እኮ ነው የምንተኛው እኛ። እንዲህ እኮ ደገፍ ብለን ነው እኮ እንዲህ ነው የምንተኛው። ደገፍ ብለን ዝሆን በሉ ዝሆን። እንደዛ ሆነን እንልካለን። እናንተስ አነሰች። አብዛኛው ሴት ልባቸው የሚሰበረውና የሚከዱት በሚወዱት ወንድና ብዙ መስዋዕት በከፈሉላት ብዙ ነገር በሆኑለት ከቤተሰቦቻቸው ከጓደኞቻቸው እስቲል ከህይወታቸው ሁሉ ዋጋ የከፈሉላት ወንድ ነው ልባቸውን ሰብሮት የሚሄደው። እኔ ብዙ ጊዜ ነግራችኋለሁ፣ ወላሂ ወንድ ልጅ ጠጋባ ነው። አስረግጬ ነው የምነግራችሁ። ወንድ ልጅ ጥጋቡን አይችልም። ከመጠን በላይ እንክብካቤ፣ ከመጠን በላይ የሆነ ነገር ካሳያችሁት ጥጋቡን አይችልም፣ ከመሄዱ አይዘልም። ስለዚህ ማለት ነው ሴቶች እራሳችሁን ሁኑ። ወዷችሁ ለመጣ ውደዱ፣ አፍቅሩ። ፍቅር ለሰጣችሁ ፍቅር ስጡ። ከዛ ውጭ ላለ ግን አትለማመጡ። እንደማይሆናችሁ ለምታውቁት ሰው ጊዜያችሁንም ገንዘባችሁንም እራሳችሁንም መስዋዕት አታርጉ። እናንተ ለሚሆናችሁ ሰዎች ብቻ ለሚወዳችሁ ሰው ብቻ ዋጋ ብትከፍሉም ችግር የለውም። ወንድ ልጅ በመሰረቱ ጥጋባችን መከራ ነው። እርግጠኛ አስረግጬ ነው የምነግራችሁ። ይሄን ስላችሁ እንትን ሊላችሁ ይችላል። አብዛኛው ወንድ ጥጋባችን አንችልም። ዋው ዊር ኦን ዘ ቶፒክ ማለት ነው። ሴክሲስት የሆኑ ወንዶችም ለሴቶች አክሰስ ሊያገኙ አይገባም። ዘራቸውን ሊያስቀጥሉ አይገባም። የኤጀኒክስ ፖሊሱን ጥሩት በደንብ እንዲበሳጭ። ምግብ መስራት የሴቶች ነው ብሎ የሚያስብ ወንድ እንክብካቤ የሚባለው ነገር መንከባከብ፣ ልጅን መንከባከብ፣ ሰውን መንከባከብ የሚባለው ነገር የሴቶች ነው። ነርቸር የሴቶች ነው። ኩኪንግ የሴቶች ነው። እንደዚህ ማድረግ ምናምን የሴቶች ነው እያለ የሚፈላሰፍ ወንድ በዚህ ዘመን ማለት ነው። ምን አባሽ አስበሽ ነው ባልሽ የምታረጊው ልጅ የምትሰጩ ለዚህ ሰው? ይችን ገብቶ ምግብ ሰርቶ ምሳሌ ያበላሽ አይችልም። ልጆችሽንም አንቺንም አሞሽ ብትወድቂ። እንክብካቤ የሴቶች ስራ ነው፣ የሴቶች ሮል ነው ብሎ ነው የሚያስበው። ሰው ሚስትን መንከባከብ አያውቅም፣ ልጅን መንከባከብ አያውቅም። ርህራሄ የሴት ጸባይ ነው፣ ርህራሄ የሴቶች ተፈጥሮ ነው ብሎ ነው የሚያስበው። ርህራሄን አያውቀውም። እንዴት ነው የሚራራልሽ? እንዴት ነው ራርቶልሽ ተንከባክቦሽ ፍቅር የሚሰጥሽ ይሄ ሰው? እንዴትስ ነው ለልጆችሽ አባት ሊሆን የሚችለው? በዚህ ዘመን እንደዚህ አይነት ወሬ የሚያወራ ወንድ እንዴት ነው አባት ሊሆን የሚችለው? አባትነት እኮ ገንዘብ ማምጣት ብቻ መሆኑ ቀረ፣ ድሮ ቀረ። አሁን አንቺ ወንድ የሚሰራውን ስራ ውጪ ወተሽ ሰርተሽ ገንዘብ ማምጣት የምትችይበት ዘመን ላይ ነው ያለሽው። እሱ ኪችን የማይገባበት ምክንያት ምንድነው? ንገሪኝ። አልችልም ያባት ነው ባይ ዘ ዌይ ያስኬዳል። አልችልም ተማርት ይዋልሽ አንቺም ከእናትሽ ማህፀን ስራ ለምደሽ ርህራሄን አውቀሽ እንክብካቤን አውቀሽ አይደለም የተፈጠርሽው የተወለድሽው። አንቺም ተምረሽ ነው እነዚህን ነገሮች። እሱም የማይማርበት ምንም ምክንያት የለም። ስፔሻሊ ባል መሆን የሚፈልግ ከሆነ አባት መሆን የሚፈልግ ከሆነ በየትኛው መስፈርት ይሄ ሰው ባል መሆን ችሎ ነው አባት መሆን ችሎ ነው ትውልድን የምታስቀጥይለት? ንገሪ። እንዴትስ ነው የአባትነትና የባልነትን ኃላፊነት የሚወጣው? እንክብካቤ የሴት ነው ብሎ የሚያስብ ከሆነ፣ ርህራሄ የሴት ነው ብሎ የሚያስብ ከሆነ፣ ምግብ መስራት የቤት ውስጥ ስራ መስራት የሴት ስራ ነው ብሎ የሚያስብ ከሆነ እንዴት ነው አጋር ሆናችሁ የትዳር አጋር ሆናችሁ የቤተሰብ ምሰሶ ሆናችሁ ሁለታችሁም ቤተሰባችሁን የምታስቀጥሉት? ንገሪኝ። ሃው ብቻሽን አንቺ ብቻሽን ነው የምታረጊው ያንን ነገር። ስለዚህ ሲንግል ማም ነሽ። ሲንግል ማም ለመሆን ነው ለእንደዚህ አይነት ወንድ እድል እየሰጠሽ ያለሽው፣ አክሰስ እየሰጠሽ ያለሽው፣ ለሰውነትሽ ልጅ እየወለድሽለት ያለሽው። you want to be a single mom። አላከለኩባችሁ ይቅርታ፣ ሃይክ እያደረግን ነው። ግን ምን ለማለት ነው? ጭንቅላትሽን ይሄ tried wife femininity እንደዚህ በሚሉ ፕሮፓጋንዳዎች
ልትሞይ ትችያለሽ እኮ ምንም ችግር የለውም። ያ ደግሞ ጊዜያዊ ደስታ ሊሰጥሽ ይችላል። ኢን ዘ ሎንግ ራን ግን አያዋጣሽም። የምትወልጃቸው ህፃናት ልጆች እኩል ዳይፐር የምትቀይሪለት፣ ንፍጡን የምትጠርጊለት፣ ምግብ የምትሰሪለት፣ ፓንቱን የምታጥቢለት፣ ካልሲውን የምታጥቢለት ባል ነው ያገባሽ ያለሽው። you're a fucking single mom. ኩኪንግ የሴቶች ስራ ነው። እንክብካቤ ምናምን ሴቶች ናቸው የሚችሉት ምናምን። አንቺም እንደነሱ የምትጃጃይ ከሆነ ማለት ነው። wake the fuck up bitch. how are you feeling yoyi? Good. yes. next week ደግሞ ሩጫ እንጀምራለን. is done. the view is getting better and better. oh my god. ላቡን አየሽው? እንዴት ነን? Scared. but we good, right? Yeah, I guess so. yeah. I'm sure we got this. We enjoy the view. Was it worth it? It is. Yeah. መሀል ላይ ተስፋ ቆርጣብኝ ነበር ጋይስ። እዚሁ ላልቀር ይችላል። ያንዳንዱ ብቻዬን ነው የምወርደው ይሄን ሁላ ተራራ። Oh my god, she's about to go. Bye bye baby. የኛ ነጋጠባ መሳቀቅ ስንት አመት ለኖረን ሀሳብ ጭንቅ ያንዳንድ ሰው ህይወት ያሳዝናል። ራሱን በሀሳብ ገሎ ኖርኩኝ ይላል። በሉ እንግዲህ ሰዎች አርጉት ፈካ ፈካ ሀሳብ ጭንቁን እርሱት ለደስታ ዛሬ እንኳን ይቅር ዛሬ እንኳን ይቅር ሀሳብ ዛሬ እንኳን እንጽዋ ለዳንስ ይቅር ይቅር እንጽዋ ለዳንስ ስንሞት የተሳሳተ የህይወት ታሪካችን እየተነበበ ስለሆነ እኔ እስከዛሬ ያለውን የራሴን የህይወት ታሪክ ራሴ አነባለሁ። እንደ አብዛኛው ኢትዮጵያዊ በድህነት ያደኩ ሲሆን እድሜ ለአቅመ ድህነትን መልመድና መቻል ስደርስ ድህነቴን ችዬና ለምጄ በሰላም በደስታ በፍቅር አንተ ትብስ ተባብለን ስንኖር ከቆየን በኋላ በአሁኑ ሰዓት ላይ ስደት ወደሚባለው የማቀዣበሪያ ማዕከል ገብቼ ወደ ሀገር ግባ አትግባ ምን ልታረግ ነው የምትገባው በምን ነው የምትገባው እያለ ከሚያቀዣብር መንፈስ ጋር እንዳረጀ ዛፍ እየተወዛወስኳለሁ። የነገ ማን ያውቃል? ዶሮ መስራት ይችላልሽ? ቀላል እኮ ነው። ካረድኩልሽ በኋላ መገነጣጠል ነው። ምን ያምሻል እንዴ? እና እኔ ሰርች እንዳበላሽ ነው ፈልግ። ከዚህ በኋላ ሜካፕ የሚባል እንዳትቀቢ፣ ማኔርም እንዳታረጊ። ለኔ ብለሽ ነው። ናርሲስት የሚለው ቃል የመጣው ናርሲሰስ ከተባለ በጣም ቆንጆ ከሆነ የግሪክ ወጣት ስም ነው። አንድ ቀን ናርሲስ ደክሞት ሊያርፍ ወደ አንድ ኩሬ ዳር ሄደ። ሊጠጣ ጎንበስ ሲል በውሃው ላይ የራሱን ጥላ አየ። በዚያው ቅጽበት በራሱ ውበት ተማረከ። በመጀመሪያው ጊዜ ጥላው የራሱ መሆኑን አልተረዳም ነበር። ሊያቅፈው ሲሞክር ውሃው ይናወጥና ጥላው ይጠፋል። ዝም ሲል ደግሞ ይመለሳል። ከዚያ ኩሬ ዳር ተለይቶ መሄድ አልቻለም። በኋላ በራሱ ውበት ከመመሰጥ የተነሳ ከዚያ ኩሬ አጠገብ መነሳት አቃተው። ናርሲሰስ የራሱን ጥላ እያየ እያደነቀና በፍቅሩ እየተቃጠለ ምግብና ውሃ ትቶ እዚያ ኩሬ ዳር ሞተ። በሞተበት ቦታ ላይም በጣም የሚያምር ነጭ አበባ በቀለ። ያ አበባ ዛሬም ናርሲስ ፍላወር ተብሎ ይጠራል። ናርሲስት ማለት መስተዋት ውስጥ ያለውን የራሱን ምስል ብቻ እያየ የሌላውን ሰው ስሜትና ፍላጎት የማይታየው ሰው ማለት ነው። ናርሲስት
የሚባሉ ሰዎች ራሳቸውን ከመጠን በላይ የሚወዱ፣ ለሌሎች ሰዎች ስሜት ግድ የሌላቸውና ሁልጊዜ የሌሎችን አድናቆት የሚፈልጉ ናቸው። እነዚህ ሰዎች የሚከተሉት ዋና ዋና ባህሪያት ይታዩባቸዋል። አንደኛ፣ ራስን ከፍ አድርጎ ማየት። እነዚህ ሰዎች ከማንም በላይ የተለዩ ጎበዝና ልዩ ተስጦ እንዳላቸው ያምናሉ። ምንም እንኳን ያከናወኑት ትልቅ ሥራ ባይኖርም እንደ ትልቅ ሰው እንዲታዩ ይፈልጋሉ። ሁለተኛ፣ የሌሎችን ስሜት አለመረዳት። ይህ የናርሲስት ሰዎች ዋነኛ መለያ ነው። የሚወዷቸው ሰዎች ለምን አይሆኑም? የሌላን ሰው ህመም፣ ስሜት ወይም ፍላጎት ለነሱ ግድ አይሰጣቸውም። የሰዎችን ስሜት ለመረዳት አይሞክሩም። ይልቁንም የራሳቸውን ፍላጎት ለማርካት ሲሉ ሌሎችን ሊጎዱ ይችላሉ። ሶስተኛ፣ የማያቋርጥ አድናቆትን መፈለግ። ሁልጊዜ በሰው ዘንድ መወደስና መደነቅ ይፈልጋሉ። ጎበዝነህ፣ ጎበዝነሽ የሚል ምስጋና ካላገኙ ይበሳጫሉ ወይም ዝቅ የተደረጉ ይመስላቸዋል። አራተኛ፣ ሰዎችን መጠቀሚያ ማድረግ። የፈለጉትን ነገር ለማግኘት ሰዎችን እንደ መሳሪያ ይጠቀማሉ። የሰዎችን ደካማ ጎን በማጥናት ለራሳቸው ጥቅም ያውሉታል። አምስተኛ፣ ከመጠን ያለፈ ቅናት። ሌሎች ሰዎች ሲሳካላቸው ማየት አይፈልጉም። በሰዎች ስኬት ይቀናሉ። በተቃራኒው ደግሞ ሰዎች በሙሉ በእኔ ይቀናሉ ብለው ያምናሉ ወይም ያስባሉ። ስድስተኛ፣ ሁሌም ትክክል ነኝ ማለት። ስህተታቸውን በፍጹም አያምኑም። አንድ ነገር ሲበላሽ ጥፋቱን ወደ ሌላ ሰው ማሳበብ፣ ብሌም ሺፍቲንግ ይወዳሉ። ይህ የሆነው በአንተ ምክንያት ነው በማለት ሌላውን ሰው የጥፋተኝነት ስሜት እንዲሰማው ያደርጋሉ። ሰባተኛ፣ የንግግርና የባህሪ የበላይነት። በንግግር መሃል ጣልቃ መግባት፣ የራሳቸውን ታሪክ ብቻ ማውራትና የሌሎችን ሐሳብ ማጣጣል ይቀናቸዋል። በዙሪያቸው ያሉ ሰዎች ከነሱ በታች እንደሆኑ እንዲሰማቸው ያደርጋሉ። አንድ ሰው እነዚህ ባህሪያት ስላሉት ብቻ የስነ ልቦና እክል ወይም ናርሲስት ፐርሶናል ዲስኦርደር አለበት ማለት ላይባል ይችላል። ይሁን እንጂ እነዚህን ባህሪያት በብዛት የምታዩበት ሰው ጋር መኖር ወይም መስራት ከፍተኛ የአእምሮ ጫናን ሊፈጥር ይችላልና ራቅ በሉ። ናርሲስቶች መቼ ነው ባህሪያቸው የሚገለጠው? አንደኛ፣ ሃኒሙን ጊዜ ሲያበቃ። በግንኙነት መጀመሪያ ላይ ናርሲስቶች በጣም ማራኪ፣ አሳቢና አፍቃሪ ሆነው ይቀርባሉ። እውነተኛ ባህሪያቸው የሚገለጠው እናንተ በእነሱ ቁጥጥር ስር መሆኑን ሲረዱ። ሁለተኛ፣ የእነሱን ፍላጎት እምቢ ስትሉ። ናርሲስቶች የሰዎችን ድንበር ማክበር አይወዱም። እውነተኛ ባህሪያቸው የሚገለጠው እናንተ የራሳችሁን ፍላጎት ማስቀደም ሲጀምሩ፣ አይሆንም ወይም አልችልም የሚል መልስ ስትሰጡ፣ የእነሱን ስህተት በግልጽ ስነግሯቸው፣ በዚህ ጊዜ ታላቅ ቁጣ ወይም ዝምታን እንደ ቅጣት ሊጠቀሙ ይችላሉ። ሶስተኛ፣ ትኩረት ከነሱ ወደ ሌላ ሰው ሲዞር። ናርሲስት ሰው ሁልጊዜ የክፍሉ ማዕከል መሆን ይፈልጋል። ባህሪያቸው የሚገለጠው ሌላ ሰው ሲመሰገን ሲያዩ፣ እርሶ በስራው ወይም በሌላ ነገር ስኬታማ ሲሆኑ፣ በደስታ ፋንታ ቅናት ያሳያሉ። እናንተ ከሌሎች ጓደኞቾት ወይም ቤተሰቦት ጋር ጊዜ ማሳለፍ ሲጀምሩ። አራተኛ፣ የጥቅም ግንኙነት ሲያበቃ። ከእርሶ የሚፈልጉት ነገር ገንዘብ፣ ዝና፣ አድናቆት ወይም አገልግሎት ማግኘት እንደማይችሉ ሲረዱ እውነተኛ ማንነታቸው ይወጣል። በዚህ ጊዜ ጭራሽ እንደማያውቁት ሊሆኑ ይችላሉ። ስምዎን ማጥፋት፣ እርሶን እንደ በደለኛ አድርጎ ለሰው ማውራት ይጀምራሉ። አምስት፣ በጭንቅ ወይም በውድቀት ጊዜ። አንድ ነገር እንደፈለጉት ሳይሆን ሲቀር ወይም ውድቀት ሲገጥማቸው ስሜታቸውን መቆጣጠር አይችሉም። ያኔ ውስጣቸው ያለው ንቀት፣ ንዴትና ሌላውን የመውቀስ ባህሪያቸው በግልጽ ይወጣል። ባህሪያቸው ሲገለጥ የሚያሳዩአችሁ ምልክቶች ባጭሩ ጋዝላይቲንግ፣ እርሶ ያዩትን ወይም የሰሙትን ነገር አልሆነም ብለው በመካድ በአእምሮ እንዲጠራጠሩ ማድረግ። ትራይጉሌሽን፣ በሁለታችሁ መሃል ሌላ ሶስተኛ ሰው በማስገባት እርሶን ለማስቀናት ወይም የበታችነት እንዲሰማውት ማድረግ። ዘ ሳይለንት ትሪትመንት፣ እርሱ እንዲጨነቁና ይቅርታ እንዲጠይቁ ለማድረግ ለቀናት ንግግር ማቆም። የሚገርመው ነገር ናርሲስት ሰዎች እነዚህን ባህሪያት በቤታቸው ውስጥ እንጂ በውጪ ሰው ፊት ላያሳዩ ይችላሉ። ለውጪ ሰው በጣም ጨዋና ተወዳጅ መስለው ሊታዩ ይችላሉ።
ናርሲስት የሆኑ ሰዎች ሊለወጡ ወይም ሊድኑ ይችላሉ ወይ የሚለው ጥያቄ በስነ ልቦና ባለሙያዎች ዘንድ ብዙ ክርክር የሚደረግበት ጉዳይ ነው። መልሱ አዎ፣ ግን በጣም ከባድ ነው የሚል ነው። አንድ ናርሲስት እንዲለወጥ የሚከተሉት ወሳኝ ነጥቦች መሟላት አለበት። አንደኛ፣ ለውጡ የሚጀምረው ከራሳቸው ፍላጎት ነው። ናርሲስት ሰዎች በአብዛኛው እኔ ፍጹም ነኝ፣ ችግሩ ያለው በሌሎች ሰዎች ላይ ነው ብለው ስለሚያምኑ ታካሚ ለመሆን ወይም እርዳታ ለመጠየቅ አይፈልጉም። አንድ ሰው እኔ ችግር አለብኝ፣ ሰዎችን እየጎዳሁ ነው፣ መለወጥ አለብኝ ብሎ ካላመነ በስተቀር በሌላ ሰው ግፊት ብቻ ሊለወጥ አይችልም። ሁለተኛ፣ የረጅም ጊዜ የስነ ልቦና ሕክምና። ለናርሲስቲክ ፐርሶናሊቲ ዲስኦርደር የሚሰጥ መድኃኒት የለም። ለውጡ ሊመጣ የሚችለው በንግግር ሕክምና ብቻ ነው። ይህ ዓመታትን ሊወስድ ይችላል። ሕክምናው የሚያተኩረው የሌሎችን ስሜት መረዳት እንዲለማመዱ፣ ለምን ሁል ጊዜ አድናቆት እንደሚፈልጉ መነሻውን ማወቅ ነው። ከሰዎች ጋር ጤናማ ግንኙነት መፍጠር እንዲችሉ ማሰልጠን ነው። ሶስተኛ፣ ለውጡን አስቸጋሪ የሚያደርጉ ምክንያቶች የመከላከያ ግንብ። ድክመታቸውን ማሳየት እንደ ውርደት ስለሚቆጥሩት ለሐኪም እንኳን እውነቱን ለመናገር ይከብዳቸዋል። መሰላቸት፣ ሕክምናው ረጅም ጊዜ ስለሚወስድና ውጤቱም ቀርፋፋ ስለሆነ አቋርጠው የመውጣት እድላቸው ከፍተኛ ነው። የተሳሳተ ለውጥ፣ አንዳንድ ጊዜ ለውጥ ያመጡ መስለው ሊቀርቡ ይችላሉ። ነገር ግን ይሄ ሰዎችን ለመቆጣጠር የሚጠቀሙበት ሌላ ስልት ሊሆን ይችላል። መቼ ነው ለውጡ ሊመጣ የሚችለው? ሰውየው ትልቅ ውድቀት ሲገጥመው፣ ለምሳሌ ስራ ሲያጣ ወይም ትዳሩ ሲፈርስና ለውድቀቱ ተጠያቂው እሱ መሆኑን ሲረዳ፣ ባለሙያ ጋር ሄዶ በቁርጠኝነት ለመታከም ሲወስኑ። ከእንዲህ አይነት ሰው ጋር እየኖሩ ከሆነ ትኩረቶ እሱን በመለወጥ ላይ ሳይሆን ራስዎን በመጠበቅ ላይ እንዲሆን ይመከራል። ባውንደሪ ሴቲንግ ማበጀት ግድ ይላል። እዚያ ማዶ ጋር ያለሽው እርግብ ምን ረባገኘሽ የሚያንገበግብ ሌላ ማድለምሽ ምን ያደርግልሻል ልቤ እንደ ገበታህ ተዘርግቶልሻል ካንቺ እንደማይለይ እርቆ መሄድሽ ስንት ቀን ልናገር ሁሌ እንደምወድሽ። ሴትነቴ የጾታዊ መለያ እንጂ የፍርሃቴ መጠሪያ ሊሆን አይገባውም። እታለም አስጨናቂ መጣ። እኮ ወዴት አለ? እኔ እንጃ። እጅና ነገሪው ዝምታ የፈሪ መገለጫ ሳይሆን የልበ ሙሉዎች ቋንቋ ነው። ዝም ያልኩ ፈርቼህ እንዳይመስልህ፣ ተዘጋጅ ተጠብቀኝ መጣውልህ ብለሃለች በይ። እታለም አስጨናቂ እኮ ለሀገር ለመንደሩ ያስጨነቀ ሽፍታ ነው። ከአንዱ ሾከኛ እንዲስ ቲቪ ሰማሽ ሄዶ ተናግሮ በሌሊት ነው በሳት የሚፈጅ። እኔ የሆነኛው ልጅ ነኝ ፈርቼ ድምጼን የሚቀንሰው? ሴትነቴ የጾታዊ መለያ እንጂ የፍርሃቴ መጠሪያ ሊሆን አይገባውም። እሄድለታለሁ። እኔ እኮ ካላንቺ ማንንም የለኝ እታለም። የሆነ ነገር ብትሆኝብኝ ከለኝማ ባህልና ይሉኝታ የአባትና የእናት ወግ ሆኖብኝ ተማጀት ብሎ አይደል የተደፋፈር ነው። ሴትነትን እናቴ ጀግንነትን አባቴ ጠንቅቀው አስተምሮኛል። እጀ ጥጋቡን አበርድለትና ያኔ አንቺን መንደሩን መፎይ ትላላችሁ። አሁን ወግጅልኝ።
ሴት ልጅ በብዙ መከራና ልፋት ሰላሟን ከገነባች በኋላ ምንም ነገር ቢሆን ሰላሟን እንዲረብሽባት አትፈልግም። ለምን ከጓደኞች ጋር መዝናናት አይሆንም? ለምን ዴቲንግ አይሆንም? ኤኒቲንግ ሰላሟን የሚነካ ነገር ካለ ሰላሟን የሚረብሽ ካለ አትፈልገው። ለዛ ነው ብዙ ጊዜ ሴቶች ሂል ካደረጉ በኋላ ደደወነ ዴት በቃ ሰላማቸው ለነሱ ከዋጋ በላይ ነው ከምንም ነገር